ሰላም የስሬም ቴክ ቤተሰቦች እንዴት አላችሁ? በዛሬው ቪዲዮአችን ሳምሰንግ ስልካችሁ ላይ አሁን ማስተካከል ያለባችሁን አራት አስገራሚ ነገሮችን ነግራችኋለሁ። የሳምሰንግ ስልካችሁ ላይ የአዲስ ማሻሻያ ወይም ደግሞ አፕዴት መጥቶላችሁ ካልተጠቀማችሁት ስልካችሁን በግማሽ አቅሙ እስካሁን እየተጠቀማችሁት እንደሆነ አስባለሁ። እየተጠቀማችሁበት ያላችሁን በተለይ ደግሞ አራተኛው እና የመጨረሻው ፊቸር ስልክ ማንሳት በማትችሉበት ጊዜ የሚገርም ሚስጥራዊ መፍትሄ የሚሰጥ ነው። ዛሬ ስለ አዲሱ ዋን ዩአይ 8.5 ማንም ያልነገራችሁን አራት ትልልቅ ለውጦችና አሁን ማስተካከል ያለባችሁን ነገሮች በፍጥነት አሳያችኋለሁ። እስከ መጨረሻው ተከታተሉኝ። የሳምሰንግ አንደኛው ፊቸር አዲስ የእይታ ዲዛይን ወይም ደግሞ ፍሬሽ ቪዥዋል ዲዛይን ሲሆን በመጀመሪያ አይን ውስጥ የሚገባው ወይም ደግሞ ዩዘር ኢንተርፌስ አስደናቂው አዲስ ዲዛይን ነው። ሳምሰንግ በዚህ ማሻሻያ ላይ ትራንስፓረንት ብለር ኢፌክት በመጨመሩ ስልኩን ስንጠቀም በጣም ፈጣንና ለስላሳ እና ዘመናዊ ስሜት ይሰጠናል። ከዚህም በተጨማሪ ስልካችን ላይ ቁልፍ ላይ እንዳለ እያየን የሚታየውን የሰዓት ፎንት ወይም ደግሞ ክሎክ ፎንት ውፍረትና ቅርጽ እንደፈለግን ማስተካከል እንችላለን። ሁለተኛው ፊቸር ስልካችን ወደ የሚቀይር ወይም ደግሞ ጉግል ጄሚኒ ኤንድ ሰርክል ሰርች የሚለው ፊቸር ሲሆን ሁለተኛውና ስልካችን ሙሉ በሙሉ ወደ ቴክኖሎጂ የሚቀይረው የኤአይ ሪሌትድ ወይም ደግሞ ከኤአይ ጋር ዝምድና ያለው ስራ ሲሆን አሁን የስልካችን የጎን ቁልፍ ወይም ደግሞ ሳይድ በተን በረዥሙ ተጭናችሁ በመያዝ ብቻ እጅግ ዘመናዊውን የጉግል ጄሚኒ ኤአይ በቀጥታ ማዘዝ ትችላላችሁ። ማናቸውም አስቸጋሪ ጥያቄ መጠየቅ፣ ኢሜይል እንዲጽፍላችሁ ማድረግ ትችላላችሁ። ይህ ብቻ አይደለም፣ ስክሪናችሁ ላይ ያያችሁትን ነገር በጣታችሁ ሰርክል ወይም ደግሞ በማክበብ የምንፈልገውን መረጃ መጠየቅና ለዛን ተገቢው ምላሽ ማግኘት እንችላለን። በጣም ደስ የሚለው ፊቸር ደግሞ በዙሪያችን ደግሞ በቪዲዮ የምትሰሙትን ማንኛውም ሙዚቃ ያለምንም መተግበሪያ ምንም ነገር ሳንከፍት ስልኩን ዘፈኑን በሰከንድ ውስጥ ይነግራችኋል። ምን ማድረግ ነው የሚጠበቅብን? በዛ ውስጥ ማለት በሳውንድ ወይም ደግሞ በማይኩ የምንፈልገውን የሙዚቃ የምንፈልገውን ጥያቄ በድምጽ እንሰጠዋለን። ቀጥታ ለዛ ነገር ምላሽ ይሰጠናል ማለት ነው፣ ምንም አይነት ቴክስት ሳናስገባ። ሶስተኛው ፊቸር ደግሞ ፍጹም ሚስጥራዊ ወይም ደግሞ ቴፍት ፕሮቴክሽን ሲሆን ሶስተኛው ለውጥ ስልካችን ደህንነት ሲባል የተጨመረበት እጅግ አስፈላጊ ቴፍት ፕሮቴክሽን ነው። ስልካችን ቢጠፋ ወይም ደግሞ በድንገት በሌባ ቢሰረቅብን ወይም ደግሞ ቢሰረቅባችሁ ይህ ፊቸር በርቶ ከሆነ ሌባው የእናንተን ፓስዋርድ ወይም ደግሞ የጣት አሻራ በተደጋጋሚ በተሳሳተ ቁጥር ወይም ደግሞ በተሳሳተ ነገር ሲሞክረው አውቶማቲካሊ ሎክ ያደርገዋል ማለት ነው። ከዚህ በኋላ የእናንተን ዋና የጉግል አካውንት ሳያስገባ ስልኩን በፍጹም መክፈት አይችልም። ስለዚህ ይህንን አሁን ማብራት እርግጠኛ ሆኑ። አራተኛውና በጣም የተገረምኩበት ፊቸር አስደናቂው ዳይሬክት ቮይስ ሜል ነው። ስብሰባ ላይ ስትሆኑ፣ ክፍለ ጊዜ ላይ ወይም ደግሞ ስልክ ማንሳት በማትችሉበት ጊዜ ሆናችሁ አስፈላጊ ስልክ ተደውሎባችሁ ያውቃል እና አዲሱ ዋን ዩአይ ወይም ደግሞ 8.5 ይህን ችግር በዳይሬክት ቮይስ ሜል ችግር ፈቶታል። ይህን ሴቲንግ አብርታችሁ በ20 ሰከንድ ላይ ካደረጋችሁ ስልኩን ማንሳት በማትችሉበት ጊዜ ደዋዩ በቀጥታ የድምጽ መልእክት መተው ይችላል። የሚገርመው ነገር እሱ መልእክት እየቀረጸ እያለም እናንተ የስልኩን ሳታነሱ በድምጽ ማጉያ ላይ እያለ እንደሆነ በሚስጥር መስማት ትችላላችሁ። ይህ በእውነት በጣም የሚገርም ፊቸር ነው። የዛሬው መረጃችን ይህን ይመስል ነበር። እናንተ እነዚህ አራት አዳዲስ ፊቸሮች ውስጥ የትኛው ይበልጥ እንደወደዳችሁት አሁን ኮሜንት ላይ ጻፉልኝ። ይህ መረጃ ለሌሎች የሳምሰንግ ተጠቃሚዎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እንደዚህ አይነት ጠቃሚ የቴክኖሎጂ ቪዲዮዎች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ የቤተሰብ አባል ሆኑ። በሚቀጥለው ምርጥ ቪዲዮ እስከምንገናኝ ቻው።